ከዛሬ 2000 ዓመት በፊት ጳውሎስ በእፍኝት የተነደፈበት ስፍራ መላጥያ የምትባል ቦታ እቺ ናት። የምትገኘው በማልታ ነው። ፖልሰንት ትባላለች። ኤግዛክትሊ የስፍራው ስም ፖልሰንት ይባላል። በጣም የሚገርም ነው። ሰው የለም፣ አለትና ድንጋይ ነው ያለው። በክረምት ጊዜ በረዶ ይከመራል። እቺ ከፊት ለፊት የምታዩት ስፍራ አረማውያን እሳት አንድዶ ኔፖሊዮን የተቀበሉባት ስፍራ እንደሆነች ይነገራል። ያኔ ያው ከጳውሎስ ጋር 276 ሰዎች እንደተጓዙ የእግዚአብሔር ቃል ይናገራል። ጳውሎስ 276ኛ ሰው ነው። መርከብቷ ከተሰባበረች በኋላ ያንን ሁሉ አደጋ አልፎ በሐዋርያት ሥራ ምዕራፍ 28 ቁጥር 1 ላይ በዴና ከደረሰን በኋላ በዚያን ጊዜ ደሴቲቱ መላጥያ እንድትባል አወቀን የሚል ቃል አለና ከመርከብ አደጋ በዴና ከደረሱ በኋላ ያረፉበት ስፍራ ነው። ፖል ጭራሮ ለቅሞ አምጥቶ በእሳት ላይ ሲጨምር እፍኝት ወጣ የነደፈችበትና እርሱም እባብቱን ወደ እሳት አራግፎ የቀጠለበት ስፍራ ነው። ይሄ የምታዩት ሐውልት የጳውሎስ ሐውልት ነው። ሰዎች ከዚህ አካባቢ አሁን ወጥተው አልቀዋል። የዛሬ 15 ዓመት አካባቢ የተወሰኑ ሰዎች ወደ 5 የሚሆኑ ቤተሰቦች እንደነበሩ ታሪክ ያስቀመጡ ሰዎች ይናገራሉ። ነገር ግን ዛሬ ላይ ምንም አይነት ሰው የለም። ድሮ የዛሬ 2000 ዓመት አካባቢ የነበሩ የመላጥያ ሰዎች አረማውያን ማለቴ ነው እየሞቱ አልቀዋል። ምንም ሰው የለም። ከፊት ለፊት በኩል ይሄ ሐውልት የፖል ነው። ይሄንን ይመስላል። በጣም ስለሚሞቅ ቦታው ከፍተኛ ሙቀት ስላለ ከዚህ በላይ መቆየት አልችልም። ጌታ ይባርካችሁ። የማልታ ቆይታ ይሄንን ይመስላል። የሰሞኑ አውሮፓ የቸርች ተከላ ጉዞ በጣም ብዙ ነገሮችን ማየት እንዲችል አስችሎኛል። እግዚአብሔር የተመሰገነ ይሁን። 9 ዓመት ወር 8 ዓመት አካባቢ ወደ ማልታ መጥቻለሁ። ነገር ግን ጊዜ ስላልነበረኝ ሳልጎበኝ ስለሄድኩኝ ነው በድጋሚ ወደዚህ ጎራ ያልኩት። ኢየሱስ 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 ኢየሱስ